መታችሁ እንደዚህ ነው እንደዚህ የምትጽፉ ሰዎች ወላሂ ብሎክ አደርጋለሁ። እኔ በጣም በዚህ ጉዳይ ሴንሲቲቭ ሆኛለሁ። ምክንያቱም የቀላል ብር አይደለም። ብሩ እንዴት እንደሚመጣ አውቀዋለሁ። ይኸው 3 ዓመት እያለች ነው። እኔም 3 ዓመቴ ነው። አስገቢያቸው፣ ሌሎችም አስገቢያቸው። ወአለይኩም ሰላም። እሺ ቀጥይ። ደህና ናችሁ? ሞቤ አልሐምዱሊላህ። ሲቀጥል ስለ ሰዓዲያ ጉዳይ ማለት እኔ በላይ እየታገሳት ሰው ያለ ራሱ አይመስለኝም። ያው እሺ ስለምትል ማለት ነው። 3 ዓመት ሙሉ ነው ሪከርዱ ላይ እንዲያውም ካየው 2023 ነው፣ ግን እኔ ያዘዝኳት 2022 ላይ ማለት ነው። እና ይሄን ያህል ዓመት ሙሉ ግን እሺ ስለምትል ነበር እኔም ዝም ያልኳት ማለት ነው። የሆነ ስበብ ነበረ። አንዴ ነብሰ ጡር ነኝ፣ አንዴ ወልጃለሁ፣ በቃ ብዙ ነገር ነበር የምትለው ማለት ነው። ግን መጨረሻ ላይ ስልክ አታነሳም። ወሳቧንም ሪከርድ ስናደርግላት አይታዝም። ግን በአዲስ ቁጥር ምናምን ስጽፍላት እሺ ችግር የለውም በወር አደርስልሻለሁ ትላለች ማለት ነው። አዳዲስ ታነሳለች። ግን እኛም በቃ ተወች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኢምራቱን ሳሊ ቻናል ውድ ቤተሰቦች እንደዚሁም ይህን ቪዲዮ የምትከታተሉ ውድ እህቶች ሰላም በያላችሁበት፣ እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሰላም አልሐምዱሊላህ። ዛሬ በአዲስ በጣም አስደንጋጭ በሆነ ቪዲዮ ተከስቻለሁ ማለት ነው። እንግዲህ ከፊት ቀንጨብ አድርጌ እንዳሰማዋችሁ ትንሽ እስኪ የምናገረው ነገር ስላለኝ ነው። ከዛም በኋላ ሙሉ እጋብዛችኋለሁ፣ እለቅላችኋለሁ፣ ታዩታላችሁ ማለት ነው እና በጣም የሚከብድ ነገር ነው። ወላሂ እኔ ስሰማው እጅግ በጣም ነው የደነገጥኩት ማለት ነው። በጣም ማለት የማልጠብቀው ነገር በቃ አዲስ ነው የሆነብኝ በዚህ ደረጃ። እስኪ ተመልከቱ እንግዲህ ሚዲያ ላይ ሆኖ እነሱ እንደዚህ ያደረጉ ጭራሽ በሚዲያ የማይታወቁ እኮ በጣም ብዙ ሰዎች አሉ እቃ የሚጠልቧቸው ማለት ነው። እና እኔ እዚህ ጋር ምንድን ነው እህቶች በመጀመሪያ ደረጃ ይቅርታ ለምናገረው ቃላት እና በጣም ብዙ እህቶች በጣም አሽቃባጭ ናቸው። ወላሂ አሽቃባጭ ናቸው በቃ በተለይ የመዳም ቅመሞች ማለት ነው። በቃ የሆነ ሰው ሚዲያ ላይ በቃ ፌመስ ምናምን ሲሆን ምንም ነገር መላይካ እንደዛ የሚያጫውተው ይመስላቸዋል። ምንም ነገር የማያጠፋ ይመስላቸዋል። እስቲ ለራሱ እኛ ገብተን ረሲ እኛን አበረታቱን እንዲያርግ ምናምን ስንላቸው ዞር ብላቸው አታየው። እነሱ ሲገቡ ግን ሁላችሁም ስታሽቃበጡ ትገኛላቸው። ያ ማለት እኔ ሰብስክራይብ አድርጉ ለማለት አይደለም፣ ግን ቢያንስ በቃ ሁሉም ሰው እኩል ነው። እዚህ ሚዲያ ላይ ሲታይ ማንም ከማንም አይበልጥም። ሁሉም ሰው እኩል ነው ማለት ነው። እነሱም ትናንትና ከዚህ ተነስተው ነው እዚህ ደረጃ የሚደርሱት። ደግሞ በእናንተ ነው እንጂ ራሳቸው እዛ ወጥተው ፌመስ ላይ በቃ እዛ ቦታ ላይ አልደረሱም ማለት ነው። ስለዚህ ፌመስ ስለሆኑ ብቻ ታማኝ ናቸው በቃ የታወቁ ናቸው ብላችሁ እናንተ ትልቅ ቦታ መስጠት የለባችሁ ማለት ነው። እና ምንድነው ያው እንግዲህ ከዚህ በኋላ ቪዲዮውን እልቅላችኋለሁ፣ ታውታላችሁ። ሰዓዳት ተብዬዋ ማለት ነው። እኔ በጣም ነው የገረመኝ፣ የማልጠብቀው ነገር ነው የሆነብኝ። እና በዚህ ደረጃ እነሱ ቢያንስ አረብ ሀገር እዚህ ኑረዋል ሁለቱም ማለት ነው። እና አረብ ሀገር ላይ እንዴት ተደርጎ ስራ ተሰርቶ ምን ያክል ተለፍቶ ምን ያክል ተደክሞ ብር እንደሚገኝ ያውቁታል። ስለዚህ ይህን ነገር እያወቁ እነሱ በእህቶች ላይ እንዲህ ሲጫወቱ፣ ሌላው ደግሞ እዛ ሆኖ ጭራሽ አረብ ሀገር ሳይመጣ በኦንላይን ሾፒንግ የሚሰሩ አሉ። እነሱስ ምን ያክል ነገር ነው እያደረጉ ያሉት የሚለውን ነገር እንዳስብ ነው ያደረገኝ። ምክንያቱም ቢያንስ አረብ ሀገር የሰራ ሰው ያዝናል የሚለውን ነገር ስለማይ ማለት ነው። ያው ስራን ያየን ሰው መቼም ያዝናል ከሚለው አንጻር ማለት ነው። እና እጅግ በጣም የሚያሳዝን ነገር ነው። እና ውድ እህቶች እኔ ልላችሁ የምፈልገው ነገር ያው እኔ ከማንም በልጭ አይደለም። በነገራችን ላይ እኔ ከዚህ በፊት በእርግጥ እንዲህ አይነት ነገር አጋጥሞኝ አላውቅም። ምክንያቱም እኔ ምንም አይነት ነገር እኔ እንደዚህ አምኜ ጭራሽ ወላሂ እኔ አላምንም። አምኜ እንደዚህ ራሴ ሂጄ ካልሆነ ወይ ደግሞ ቤተሰብ በጣም የማምኑ ቤተሰቤን ልኬ እንጂ እንደዚህ አምኜ 600,000 1 ሚሊዮን ልኬ እኔ ቃል ገዛም ይቅርታ፣ በጣም ነው የሚከብደው። እና ለማንኛውም ውድ እህቶች ያው እንግዲህ ሁላችሁም ምን ያክል ለፍታችሁ ደክማችሁ ይሄ ብር እንዴት ነው እንደሚገኝ ታውቁታላችሁ። ስለዚህ ጥንቃቄ አድርጉ ለምታደርጉት ነገር። መጀመሪያ ሰውየውን ማንነት ተወቁ። ሰውየው እንዴት ነው፣ ምን አይነት ሰው ነው ሲሆን ማለት ነው። እቃ አትግዙ። በቃ እቃ ምንም አይሰራም። አሁን ያለን ሚዲያ ላይ 900,000 700,000 1 ሚሊዮን ምናምን እቃ እኮ ይሄ እቃ የገዛችሁት እቃ ነገ ሄዳችሁ ብር ቢቸግራችሁ አውጥታችሁ አሸጡትም።
ተመልሳችሁ ስደት ነው የምትመጡት። መጀመሪያ ብራችሁን የያዙ ሲጀምር ማለት ነው። ከሄዳችሁ በኋላ እኮ እናንተ ስራ ጀምራችሁ እየሰራችሁ እቃ ይወደዳል፣ እቃ ትገዛላችሁ። ምንድነው አሁን እቃ የምገዙበት ምክንያት ያው እቃ እየጨመረ ይሄዳል ከሚለው አንጻር ነው። ነገር ግን ደግሞ ማሰብ ያለብሽ እዚህ ጋር እቃ ይጨምራል ብለሽ ብርሽን እንዳለ በቃ ጨርሰሽ ነጋግር ትገቢያለሽ፣ ቤትሽን በቃ ሞላሽ። ከዛ በኋላስ ብር ቢያልቅብሽ ምንድን ነው የምትሆኘው? እቃሽን አውጥተሽ ብትሸጪው ያን ያወጣሽውን እቃ ያወጣሽውን ብር አይተካልሽም። ስለዚህ አማራጭ የለሽም፣ ስደት ነው የምትመጪው። እዚያ ስትልክላቸው ስታግዣቸው የኖርሻቸው ቤተሰብ ብትይ ማንም ዘወር ብሎ ማያይሽ። ስለዚህ ብልጥ ሁኑ። ወላሂ እቃ አሰብስቡ። እቃ ምን ያደርግላቸዋል? ሰው መጀመሪያ ስራ ነው የሚቀርመው። እናንተ ብራችሁን ሰብስባችሁ ይዛችሁ ሄዳችሁ ስራ ትንሽ የምትሆን ለምን ጉልት አትሆንም? ስራ ስሩ። ስራ እየተሰራ ጎን በጎን እቃ ይገዛል። እቃሽ ሞልተሽ መጅልስሽን ግጥም አድርግሽ ቤትሽ ምናምን። ከዛ በኋላ የምትጠጪው ውሃ እንኳ አንድ ሃይላንድ ውሃ ስንት ብር ነው አሁን? ስለዚህ ይህን ከማድረግ በመጀመሪያ ደረጃ እናንተ ብራችሁን ያዙ። እኛ በጣም ብዙ ሰው ነው በጣም ብዙ እቃ ነው የሚጠልቡት። ማሻአላ እኔ እንዴት ብለው ነው ህሊናቸው ራሱ። እና ደግሞ ወደ እነ ሰዓዳ ሲሄድ እኔ በጣም ነው ያዘንኩት። ማለት እነሱ በዚህ ደረጃ እንዴት ነው ተቆርሶ ራሱ እንጀራ የሚበላቸው? የደም እንጀራ ማለት እኮ ነው። ቢያንስ እነሱ እዚህ ያለው ልፋት ድካም ያውቁታል። እና እኔ ብዙ ነገር እኔ መናገር አልፈልግም፣ ትንሽ በጣም ስለተሰማኝ ነው። ዝሮ እስኪ ያለውን መረጃ እናንተ ሙሉን እዩት። ከዚያ እናንተ ለራሳችሁ ጥንቃቄ አድርጉ እህቶች። ወላሂ ይሄ ብር እንዲህ ዝም ብሎ ነገ ይቆጫቸዋል ካለፈ በኋላ ማለት ነው። እና ውድ እህቶች እንግዲህ እኔ ሙሉን ቪዲዮ ለእናንተ ለቀቄላችሁ እወጣለሁ ማለት ነው። ይህን ቪዲዮ እዩት፣ ሁላችሁን ትማሩበታላችሁ፣ ጥንቃቄ ታደርጉበታላችሁ። ሲቀጥል ደግሞ ሌሎች እህቶች ጋር እንዲደርስ ሼር አድርጉት። ምክንያቱም እነሱ ሚዲያ ላይ እንዳጋጣሚ ወጡ እንጂ እንደነሱ የሚያደርጉ ሌሎች እህቶች ወንድሞች ሊኖሩ ይችላሉ። ስለዚህ እህቶች ይማሩበታል። የጠለቡት እቃ እንደዚህ ካለ ቢያንስ እንኳን እንዲያስተውሉ እንዲጠይቁ። አሁን ይህ ነገር እና ሙቤን እንዲጠይቅላቸው እንዲህ ልጆች ባይመጡ ማንም ሰው አያውቅም። ሌሎችም አሁን አዳዲስ ሰዎች እነሱን እንደዚህ እቃ እያሉ ሊጠርቡ ይችላሉ። የነዛ እየተረሳ አዲሶቹ እየተቀበሉ ደግሞ እነሱም እየተረሱ አዲሶቹ እንደዚሁ እያስተናገዱ በጣም ብዙ እህቶች በዚህ መልኩ ሊጎዱ ይችሉ ነበር ማለት ነው። እና ስለዚህ ሌሎች እህቶችም ይሄን ነገር አይተው እንዲማሩበት ሸር አድርጉት ልላችሁ ፈልጌ ነው። እንግዲህ ለዚህ ቻናል አዲስ የሆናችሁ ውድ እህቶች ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኳችሁ፣ ያው ቪዲዮውን እንግዲህ ለእናንተ ጋብዣችሁ እኔ እወጣለሁ ማለት ነው። መልካም ጊዜ። ቴሌግራም ይሰራል። ኦኬ፣ እደውልልሻለሁ። አሁን በቀጥታ ስለምደውል ከጀርመን ስለሆነ ይቆጥርብኛል። አይ ሰላም አለይኩም። ተመልከቱ፣ ቴሌግራም ላይ አላነሳችልኝም። ስደውልላት በድጋሚ ደጋግሜ ደወልኩላት። እዩ አያችሁ፣ መረጃ በውስጥ አናግራት እያላችሁ ላላችሁ እዚህ ኮሜንት ላይ መጀመሪያ ላይ እንግዲህ አስታሊ ነበር። በቴሌግራም ደውልልኝ አለችኝ። በቴሌግራም ደወልኩላት። በቴሌግራም ዘግተዋለች። ስጽፍላት ግን ሌላ ቁጥር ሰጠችኝ። እሱም ያሊ ነው። እሱ ደግሞ እያለ ያለው ባለቤቴ እንግዲህ እቃ ያዘዙ ሰዎች ካሉ ከእሷ ጋር ነገሩ እቃ ቆይትባቸው ሊሆን ይችላል ይላል። ስለዚህ ጉዳዩን እያወቀች ነው ስልኳን ማተነሳ እየተራ ነው። መጀመሪያ አንስታልኝ ነበር። ማታውቀውን ሰው መጀመሪያ ተነሳለች፣ ዘጋችሁ። ስለዚህ ያው እሷን ለማናገር ሞክረናል። አሁን ያለው አማራጭ ሚዲያ ላይ ያለውን ነገር ለማህበረሰቡ አስረድተን ከዚች ግለሰብ ጥንቃቄ እንዳደረጉ መልዕክት ማስተላለፍ አለብን። አያችሁ መረጃ እንደደወልኩላት የጻፈችልኝን ደግሞ ቴክስዩ ቴሌግራም ላይ መጀመሪያ ቴሌግራም ላይ ና አለች። አንብቡ፣ ይኸው አንብቡ። ቴሌግራም ላይ ይሄ ማን ነው? የእሷ ነው የባሏ ነው? ይኸው የጻፈልኝ ጽፌላት፣ ይኸው አንብቡ ቴሌግራም ላይ ይኸው ይታያቸዋል አይደል? አንብቡ። ኦኬ፣ ባሏም ይኸው ሰዎች ገንዘብ እየጠየቁ ስለሆነ ላናግራት ትፈልጋለሁ። ያው
የሚፈልጋት ሰው ራሷ ጋር ይደውል እያሉ። ስለዚህ አልፈልጉም እነዚህ ሁለት ሰዎች ማለት ነው። ገባችሁ? እንጂ እኔ እዚህ ሚዲያ ላይ በቀጥታ አላማጣቸው ነበር። እድሉን ሰጥቻችኋለሁ። አሁን ደግሞ ከተበሉት ልጆች ራሳቸው ትሰማላችሁ ማለት ነው። ሀቅ ነው። እሺ እኔ እንደዚህ ፎቶቸውን አልለጥፍም። ያው የተለያየ ችግር ሊኖርባቸው ይችላል። ገንዘብ ዕዳ ሊኖርባቸው ይችላል። ብዙ ነገር ሊያጋጥማቸው ይችላል። ገባችሁ? እነሱን አዳምጬ ግን እነሱ ደግሞ እኛን ገንዘብ ያለው ሰው እቃ እኛ ጋር ያዘዘ ሰው እነዛ ሰዎች ራሳቸው ያናግሩን። ከአንተ ጋር ምንም የምንነጋገረው ነገር የለም። እኔ ደግሞ እነዛ ሰዎቹ ደግሞ ሙቤ ሞክረን ስልካችን ብሎክ አርግተናለች፣ አታነሳም። እሺ ሰዎቹን ያናግሩኝ እያልሽ ቴክስቱ ላይ ጽፌላታለሁ። ለምንድን ነው ብሎክ የምታደርጋቸው ስላች አንተ ውሸታም ነህ ብሎክ ያረኩት ሰው የለም አለች። ቴክስቱ ላይ አለ። ነገ በረጅሙ ቪዲዮ ሰራለሁ፣ ዩቱብ ላይ ይለቅላቸዋለሁ። ዩቱባቸውን ደግሞ እንዴት እንደምንሄድበት አስተምራቸዋለሁ። በቃ ለምን አሁን ሰዎቹን አስገባቸዋለሁ። ከእነሱ ደግሞ የሚሉትን ነገር ትሰማላችሁ። እሺ አስፈላጊ ከሆነ በርካታ መረጃዎች አሉን። በርካታ 1 2 እያልኩ ላሰማችሁ ምችል እዚህ ጋር 1 ሰዓት ቁጭ ብዬ የእሷን መረጃ ያወራችሁም በዋትሳፕ ላይ ቃል ምትገባውን እንዳለ ግን ረጅም ቪዲዮ ሰርቼ ነገ በቪዲዮ እኔ ማስተላልፋላችሁ። ገባችኋል? ስለዚህ ቆይ ላሳያችሁ መረጃ ለምትሉ ማለት ነው። ይኸው አንድ መረጃ እንግዲህ እንዳለ እህቶቻችን ቪዲዮ ቀርጸዋታል። እያንዳንዱ ተመልከቱ። ቆይ ላትፋይ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው እቴ፣ እንዴት ነሽ? ደህና ነሽ? ነው ያለው አልሐምዱሊላህ። አረሳውም አለ በፊት የምትጻጻፍ ነው አንዳንድ ረመዳን እንዴት ይዞሻል? እና ኢንሻአላህ እሺ ችግር የለም። ረመዳን ይባልና በደንብ እናወራለን። አሁን የረመዳን ስራ ትንሽ ወከባ ስለሆነ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ነው እቴ፣ እንዴት ነሽ? ደህና ነሽ? ነው ያለው አልሐምዱሊላህ፣ ሁሉ ሰላም ነው። እሺ ውዴ ሂሳቡን ያው እንግዲህ እንስራና ሂሳባችን ያለውን አጠቃላይ ሂሳቡን ደምረ እና ያለውን ነገር አስተካክለን እስቲ ትእዛዞችሽንም የተጻጻፍናቸውን እስቲ እንደገና ልከሽልኛል። የዕቃ ዝርዝራችን ፈርኒቸር እቃዎችም አሉ። ሂሳቡን ስሪ፣ አጠቃላይ አንቺም ስሪ፣ እኔም አስቤ እነግርሻለሁኝ። ቀሪውንም የላክሽውም አለ የላክሽልኝ ቀብድ የላክሽልኝ ብር እሱን አስበን ያለውን ነገር እንጨራርስ። እቃውንም እኔ ላስቀባባውና ጃይዝ አድርጌ ይወስደዋለሁኝ። ይኸው የቀረውን ሂሳብ አስገባችላት ማለት ነው። የቀረውን ብር አስገባችላት። ይሄን ይሄል ቀሪ ሂሳብ አለች። ቀሪው ሂሳብ ከገባ በኋላ ይኸው እዚህ ጋር የገባውን ሂሳብ ሁሉ ነገር በስነ ስርዓት አስቀምጦታል። ዋትሳፕ ላይ ሪኮርድ አድርግቶታል። ድንገት እንኳን ብደመስሰው ብሎ ቮይሱን ማለት ነው የተጻጻፈችው። በነገራችን ላይ ትከሷታላችሁ። እቺ ልጅን በደንብ አድርጋችሁ እሷና ባሏን ትከሳላችሁ። እንዴት እንደምትከሱ ጠበቃየት እንዴት እንደምታገኙ እኛ እነግራችኋለን። መከሰስ አለባችሁ። ለምን አጭበርባሪዎች ናቸው። እድሉን ሰጥተናቸዋል። ይኸው ከዛ በኋላ ያስገባችበት አያችሁ፣ አስገባችላት የቀረውን ገንዘብ ይኸውላችሁ። ከዛ ብሎ ካረገቻት ዘጋቻት። ፊኒሽድ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ነው ወደ እንዴት ነሽ? ደህና ነሽ? ነው ያለው አልሐምዱሊላህ፣ ሰላም ነው። እሺ ትራንስፖርቱና ያው እኔ ያላሰብኩትም አስበዋለሁኝ ያለውን ነገር ደግሞ መኪናውን አመቻችቼ እነግርሻለሁኝ። በቃ እንደዛ እያለች እንደዚህ እያለች ኢንሻአላህ እያለች ከዛ በኋላ አትመልስላችሁም። በጣም ብዙ መረጃ ነው ያለው። አሁንም አላችሁ። አሁን አስገባችኋለሁ ማለት ነው። አሁን ትሰማላችሁ። ልጆቹ አሉ። ከፈለገች ትከታተናለች በደንብ እንደምትሳዳ። ስማ አንተ ማሊ በደንብ እንደምታዩ ያውቃለሁ። ኑና እዚህ ጋር ያለውን ነገር ሀቅ ላይ ነህ ካላችሁ ዛሬ መጀመሪያ እኔ በጸባይ ደውዬልሽ በቴሌግራም አናገረኝ ብለሽ አንደኛ ነገር ያጠፋሽ ጥፋት በቴሌግራም ስደውልሽ በቴሌግራም አናገረኝ አልሽ። ከዛ ምን አልሽኝ? በዚህ ቁጥር አናገረኝ ብለሽኝ የማን ቁጥር ሰጠሽኝ? የባልሽን ቁጥር። እኔ አንቺ መስለሽኝ ነበር። ከዛ አይ እኔ አሊ ነኝ እና ምናምን እያለ ከኔ ጋር ተጻፈ። ለምን ባለ ጉዳዮቹ እሷን አያናግሯትም? አንተ ምናምን ብዙ ነገር ነው የተባባል ነው። አንተ አያገባም ብላችኋል። ያገባኛል። እህቶቼ እኔ ጋር ጉዳዩን ይዘው መጥተዋል። ከፈለግሽ ነይ እዚህ፣ ካልመጣሽ ደግሞ መደረግ ያለበትን እርምጃ እንወስዳለን። ዩቱባችሁን ደግሞ ምን እንደሚከሰት በቅርብ ቀን ታያላችሁ። ጠብቁኝ። በዛ አይደለም ሰዎችን እያጭበረበራችሁ ያላችሁት። ማለሽ እህቶቻችን በዚህ አይነት መንገድ መበላት የለባቸውም።
እኛ አትስሩ፣ አትቀይሩ፣ አትለወጡ አለንም። ግን በራሳችሁ ሰርታችሁ በልፋታችሁ በራሳችሁ ገንዘብ ለመለወጥ መኮሩ። በሰው ብር አይደለም። ነይ ሪማስ ايش هذا والله ኦኬ። የታሉ ልጆቹ? አሁን አስገባችኋለሁ። በደምብ ታብታብ አድርጉ ጀማ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሌላም ልጆች አሉ ከታች በእነሱ የተበሉ ይግቡ። እና ደግሞ በዚሁ አጋጣሚ እኔ የምነግራችሁ ልጆች ይኸውላችሁ፣ ይሄ ፖለቲካ አይደለም። ይሄ ገንዘብ የህይወት ጉዳይ ነው። የአረብ ሀገር እህቶች ኩላሊታቸውን እየታመሙ ቆመው የሰሩት ብራቸው ነው። እዚህ መታችሁ እንደዚህ እንላለን የምትሉ ልጆች እረፉ። ሙቤ በነገራችን ላይ ቅልቦችን እናስፈልጋቸዋለን። በሰው ኢትዮጵያ ላይ ራሱ ይከሰሳሉ። ማንም አይለቃቸውም፣ ይከሰሳሉ። ይሄ ቀላል ብር አይደለም። ከግማሽ ሚሊዮን የሶስት ሰዎች እኮ 663,000 ብር ነው። አረ አለ ሌላም ሰው መጥቶልኛል። ሪማስ ሌላ ሰው ልኮልኛል። አንቺ ከላክሽልኝ ሌላ ሰው አሁንም ሌላ ልጅ አስገቡኝ እያለች ነው የተያዘባትን እንደነሱ። ስለዚህ ቀላል ብር አይደለም። እዚህ መታችሁ እረፉ፣ አላህን ፍሩ ምናምን አትበሉ። ይሄ ቀልድ አይደለም። አስገቢያቸው ያዳምጡ። እኔ ነገ ቪዲዮ ስራላችኋለሁ። በደንብ ቦይስ ያወራችሁ ከነ መረጃው ይሄኛ ስራችን ነው እኮ። ቦይስ እንደዚህ አይነት ነገር this is our job we going to do tomorrow። ነገ ታገኙታላችሁ ሙሉ ቪዲዮ ከነ መረጃው ያወራችሁ ምን ያለችው እሷ መሬት ከዚቻለሁ ምናምን እያለች ቪዲዮ ትለቃለች። አስገቢያቸው፣ አሳያቸዋለሁ። ንፍ ቪዲዮ አለ። በአክሲዮን ብር ገዝቼ ብር አጥቼ ምናምን እያለች እንዴ አንቺ በራስሽ አሁን እዚህ ጋር አስገቡኝ የምትሉት ልጆች መረጃ ካላችሁ ብቻ ነው። ዝም ብሎ ወሬ ብቻ አንፈልግም። ይኸው እቺ ማለች ትናንትና የነበረችው አስገቢያት። ይኸው አስገብቻታለሁ። የሆነች ፋፊ ናት፣ ፋጡማ አስገቢያታለሁ። ነይ ግቢ። የተበሉት ትናንትና ይኸው አሉ። የትናንቶቹ አሉ። አዎ ሌሎችም ካሉ በእነዚህ ሁለት ግለሰቦች እንግዲህ ለቻድስ ቆይ ለሳባትና ትንገረን። እሺ ሳቢያት የጀማ ታብና ኮፒ ሊንክ እያደረግን በደምብ ታብና ኮፒ ሊንክ አድርጉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሙቤ እንዴት ነህ? ሁላችሁም እንዴት አመሻችሁ? እንዴት ናችሁ? አልሐምዱሊላህ። ደህና ነሽ? ደህና ነን። ሱብሃንአላህ። እኔ አሁን እኮ ሳያችሁ ራሱ ደነገርኩኝ። እንዴት ማለት እኔ ሳምንት እየሆነኝ ነው። እጥፋለሁ፣ እደውልላታለሁ፣ አናግራታለሁ፣ አመልስልኝም ጸጥ ነው ያለችኝ። እኔም 54,000 ምናምን ብር ልክ ያለኝ ደረሰኝም አለኝ፣ የባንክ ደረሰኝ። አረቢያ መጅልስና መጋረጃ ግዣ አስዣት ነበርና ያኔ ኦርደር ታስቀምጣለሁ ስላለች እሷ ጋር እንዲቀመጥ አድርጌ ነበር ያዘዝኳት። እና አሁን አመት ሆኖኛል እንደዛ ሳናግራ ዝም ነው ያለችኝ። እኔ ጊዜ አታ ነው በሚል ዝም እያልኳት ነበር። ሳምንት ሆነኝ ግን እያየች ዝም ትለኛለች በቴሌግራም ማለት ነው። ከዛውን ሳይ ፎቶአቸውን እንደዚህ ስትሉ ደግሞ ነው የባስ ተደነጋገርኩ የምር። አንቺ ስንት ብር ነው የሰጠሽ ያስገባሽላት? እኔ ደረሰኝ አለኝ 54,500 ድርሃም ነው ይሄ ብር ማለት ነው በኢትዮጵያ አለኝ። ደረሰኙ ለእኔ ላክኝ ይፈልገዋለሁ። ነገ በመሰራው ቪዲዮ ላይ እንዳስገባው ማለት ነው። ሪማዝ አለች፣ እሷን ፎሎ አድርጊያትና ደረሰኝ ያላችሁ መረጃ ያላችሁ እባካችሁን ቪዲዮ ድምፅ የነሱ ያላችሁ ሁሉንም ነገ እንድትልኩልኝ። ነገ በጣም ኃይለኛ ቪዲዮ ነው የምሰራው። ገባችሁ? ያንን ቪዲዮ ሰርቼ ለዩቱብ ሁሉ አስተላልፋለሁ። ይህ ሁሉ እናንተ የሰጣችሁኝ መረጃ ለዩቱብ ሁሉ ልክላችኋለሁ። በዚህ አይነት መንገድ እህቶቻችን ገንዘብ እየተበሉ እንደሆነ ገባችሁ? ስለዚህ ያላችሁ መረጃ ጠቅላላ ለሪማዝ ላኩላት እባካችሁ። እና ከዛ በኋላ ዘጋችሽ ብሎክ አረገች ይሻላል። ኖ አልወለከችልኝም። በሌላ ቁጥር ነበር እና ያኛው ያወራሁበት ቁጥሬ ስለተዘጋብኝ ጓደኛዬም ማዛ እንደዚሁ ወስዳለች። እሷ ተጭኖ ሄዶላታል። አንድ ላይ ነበር ያዘዝነው። እኔ ደግሞ ሀገር ስላልገባሁኝ እሷ ጋር ተቀማጭ ነበር ያረኩት ማለት ነው ስለሚሄድ። እንደውም በዛ ምልክት አድርጌ ዋትስአፕ የተቀይሮብሽ ከሆነ ቴሌግራም የተቀይሮብሽ ከሆነ ይሄው ደረሰኝ እኔ ፋጡማ ነኝ ምናምን ብዬ አናገርኳት።
ግን ሰምታ ዝም ነው ያለችኝ። ግን አልጠረጠርኳትም ነበር። የሚገርመው አሁን እንደዚህ ስታወሩ ነው የደነገጥኩት እኔ ራሱ። ኢንሻአላህ ያለሽን መረጃ በደንብ ውስጥ ላኪልኝ። ድምጽ ምናምን ካለሽ እሱን ሁሉ ድምጽ ይሰማል? አዎ ይሰማል። ቀጥይ። አንድ ነገር የምነግራችሁ ነገር ምናልባት ስራ በዝቶባቸው ምናምን የምትሉ ሰዎች አመት አረቢያ መጅልስ በጣም ረጅም ከተባለ 3 ወር ነው። 3 ወር በቂ ጊዜ ነው። አመት 2 አመት 400 ሺህ ብር የተበላችሁ ልጅ እኮ 3 አመት ነው። 3 አመት እኮ አንድ ልጅ ተወዶ የሚያድግበት ነው። እንዴት ነው እናንተ ለሰው የራሳችሁ ካልተበላ ለሰው ማዘን የለም? እዚህ መታችሁ እንደዚህ ነው እንደዚህ የምትጽፉ ሰዎች ወላሂ ብሎክ አደርጋለሁ። እኔ በጣም በዚህ ጉዳይ ሴንሲቲቭ ሁኛለሁ። ምክንያቱም የቀላል ብር አይደለም። ብሩ እንዴት እንደሚመጣ አውቀዋለሁ። ይኸው 3 አመት እያለች ነው። እኔም 3 አመቴ ነው። አስገቢያቸው፣ ሌሎችም አስገቢያቸው። ወአለይኩም ሰላም። እሺ ቀጥይ። ደህና ናቸው ሞቤ? አልሐምዱሊላህ። ሲቀጥል ስለ ሰዓዲያ ጉዳይ ማለት እኔ በላይ እየታገሳት ሰው ያለ ራሱ አይመስለኝም። ያው እሺ ስለምትል ማለት ነው። 3 አመት ሙሉ ነው ሪካርዱ ላይ እንዲያውም ካየው 2023 ነው፣ ግን እኔ ያዘዝኳት 2022 ላይ ማለት ነው። እና ይሄን ያህል አመት ሙሉ ግን እሺ ስለምትል ነበር እኔም ዝም ያልኳት ማለት ነው። የሆነ ስበብ ነበረ። አንዴ ነብሰ ጡር ነኝ፣ አንዴ ወልጃለሁ፣ በቃ ብዙ ነገር ነበር የምትለው ማለት ነው። ግን መጨረሻ ላይ ስልክ አታነሳም። ወሳቧንም ሪከርድ ስናደርግላት አይታዝም። ግን በአዲስ ቁጥር ምናምን ስጽፍላት እሺ ችግር የለውም በወር አደርስልሻለሁ ትላለች ማለት ነው። አዳዲስ ታነሳለች። ግን እኛም በቃ ተወች ላንድያ ማለት ነው። አሁን እኔ ከ3 አመት በላይ የሆነኝ ነው እንግዲህ አስባችሁታል። ይኸው እንግዲህ እና ይሄን ያህል ጊዜ መታገስ ማለት ከባድ ነው ማለት ማንም የሚያደርገው አይመስለኝም። ግን መጨረሻ ላይ በቃ ምን የምታመጡት የለም። ያኔ በቃ ስልክ ራሱ አታነሳም። ቤተሰብ ራሱ ይደውልላታል፣ ግን አትፈልሰም። አይታ ዝም ነው። ቁጥሩን ታወቀችው ሲጀመር ታውቀዋለች፣ አታነሳም። እንደሰማችሁት እንግዲህ እኔ እነዚህ እህቶቼ በጣም ብዙ እኔ በጣም ብዙ ሪሲት ነው የተላከልኝ። ሞቤ እኛ ምን እና ሞቤ ደግሞ አሁን ለምሳሌ ዩቲዩብ ላይ ምናምን ትሰራ እኛ ኮሜንት ለመጻፍ ስንሞክር እኛን ታጠፈናለች። ግን ሌሎች እንዲማሩ ስለምንፈልግ ምክንያቱም በጣም መልካም ሰው ነው የምትታወቀው ዩቲዩብ ላይ እና ይሰርቡናል ሁሉ አንቺ ሰዲያ እኮ ናት ምናምን እኛም እንደዛ ብለን ነበር። በጣም ስላመናት ስደተኞች ተቆርቋሪ ሆና ነበር። የዛሬ 3 አመት አካባቢ ዞር ብላችሁ ብታዩት ቪዲዮ ሁሉ ለስደተኞች ተቆርቋሪ ነበረች ማለት ነው። ዛሬ ግን የምትፈልገው ነገር ስለሆነላት በቃ እኛን ተወችን እና እኛ በዛ ብዙ ቪዲዮ አለ፣ መረጃ አለ፣ የቤት እቃውን ሁሉ እንዳለ አለ። እኔ ጋር ያጀማ አታረግም ይላሉ፣ ግን እኛ የደረሰብን ይሄው አለን ማለት ነው። እና ሲቀጥል ደግሞ ትናንትና የነበሩትም ሼር አድርጊላችሁ ይምጡ ሌሎችም ሁሉ እሱ ቪዲዮ እና ደግሞ እኛ የምንፈልገው እዚህ ጋር ከፈለጉ ማለት ነው ማለት አላህን የሚፈሩ ከሆኑ እዚህ ጋር ቀርበው መልስ እንዲሰጡ ነው የምንፈልገው። እዚህ ጋር ቀርበው በቃ ችግርም ካለባቸው እኛ ችግር ስላለብን ነው እዚህ ጊዜ ይታገሱ። እስከዛሬ ታግሰናቸዋል እኮ እዚህ ቦታ ግን እነሱ ይሄን አይፈልጉም። የእኛንም ሀቅ መስጠት አይፈልጉም። ሚዲያም ላይ መውጣት አይፈልጉም። ውስጥ ለውስጥ ነው። ከፈለጉ ያወሩናል፣ ከፈለጉ ይተውታል። እንደዛ ነው የሚፈልጉት ማለት ነው። ስማቸው እንዳይጠፋ ይፈልጋሉ። ግን የኛ ሀቅ ምንም አይመስላቸው።